ሰላም ቤተሰቦቼ ዛሬ ይዤላችሁ የመጣሁት በአጋጣሚ ስህተት ምክንያት ህይወቱ የተቀየረውን የአንድ ምስኪን ህፃን ታሪክ ነው። ይህ ታሪክ በሺዎች የሚቆጠሩ ኪሎሜትሮችን ርቆ የጠፋ ልጅ ከ25 ዓመት በኋላ በቴክኖሎጂ ታግዞ ቤተሰቦቹን እንዴት እንዳገኘ የሚያሳይ ታምረኛ ታሪክ ነው። የትም እንዳትሄዱ፣ ቻናላችንን ሰብስክራይብ ማድረጉን እንዲሁም ሀሳብ አስተያየቱን ለእኛ ማጋራቱን እንዳይረሱ። ወደ ታሪካችን። ታሪኩ የሚጀምረው ህንድ ውስጥ ነው። ሳሩ የተባለ የ5 ዓመት ህፃን ከታላቅ ወንድሙ ጋር ስራ ፍለጋ ወደ ባቡር ጣቢያ ይሄዳል። ወንድሙ ለጥቂት ጊዜ እዛው እንዲቆይ ነግሮት ይሄዳል። ሳሩ ግን እንቅልፍ ስለወሰደው ባዶ ባቡር ውስጥ ገብቶ ይተኛል። ሲነቃ ግን ባቡሩ ተነስቶ በሩ ተቆልፏል። ባቡሩ ሳሩን ይዞ በሺህ የሚቆጠሩ ኪሎሜትሮችን ወደማያውቀው ስፍራ ኮልካታ ወደሚባል ከተማ ይወስደዋል። ሳሩ ቋንቋውን በማያውቀው ከተማ ውስጥ ለሳምንታት በጎዳና ላይ ይንከራተታል። በመጨረሻም የህፃናት ማሳደጊያ ውስጥ ይገባል። በአውስትራሊያ የሚኖሩ ደግ ባልና ሚስቶች በጉዲፈቻ ወስደው ያሳድጉታል። ሳሩ በአውስትራሊያ ውስጥ ጥሩ ህይወት ቢኖረውም ሁልጊዜ ግን የጠፋበት ቀንና የናፈቀችው እናቱ በአእምሮ ይመላለሱበታል። የዚህ ፊልም ትልቁ ነጥብ ሳሩ ትልቅ ሰው ከሆነ በኋላ ያደረገው ጥረት ነው። የቤቱን ስም እንኳን በደንብ አያስታውሰውም። ነገር ግን ጎግል እርዝ የተባለውን ቴክኖሎጂ በመጠቀም በልጅነቱ የሚያስታውሳቸውን የባቡር ሀዲዶችና ምልክቶች በመፈለግ ለአመታት ይደክማል። እዚህ ጋር የምናየው የሰው ልጅ ለቤተሰቡ ያለውን ጥልቅ ፍቅር ነው። ሳሩ እናትህ በየቀኑ ትፈልግሃለች የሚለው የውስጥ ድምፅ እረፍት ይነሰዋል። በመጨረሻም ያንን ተአምር ያደርገዋል። በካርታ ላይ የልጅነት መንደሩን ያገኛል። ሳሩ ከ25 ዓመታት በኋላ ወደ ህንድ ተመልሶ እናቱን ሲያገኛት ፊልሙ በጣም ልብ ሰባሪ ይሆናል። እናቱ ለ25 ዓመታት ልጄ ይመለሳል ብላ ከዛ መንደር ሳትወጣ ተጠብቀው ነበር። ፊልሙ መጨረሻ ላይ የትክክለኛውን ሳሩና የእናቱን ቪዲዮ ያሳያል። አንበሳ የሚለው ርዕስ የተሰጠውም ሳሩ ስሙን በልጅነቱ በተሳሳተ አጠራር ሼሩ ይል ስለነበርና ትርጉሙም አንበሳ በመሆኑ ነው። ይህንን ፊልም እናንተ ሙሉውን እንድታዩት እየጋበዝኩኝ ቻናላችንን ሰብስክራይብ እንድታደርጉ እያስታወስኩኝ ቸር ሁኑ እያልኩኝ እለያችኋለሁ። ሰላም ሁኑ።